በየወሩ ዳጎስ ያለ ብር እያገኛችሁ የዩቲዩብ አካውንት ከፍታችሁ እናንተን የምትለውጡበትን እድል ዛሬ አምጥተንላችኋል። በቀላሉ የዩቲዩብ አካውንት አከፋፈት በነፃ ያለ ምንም ገንዘብ ክፍያ ልናስተምራችሁ ነው። እስከ መጨረሻው ካያችሁ ዩቲዩባችሁን ከፍታችሁ የራሳችሁ የሆነ ቪዲዮ እየቀረጻችሁ የምትለቁበትን አሰራር ልናሳያችሁ ነው። እኛውን ጊዜ ሰዎች ኢሜል ስለሌላቸው ዩቲዩብ ለመክፈትም ሆነ የሰዎችንም ሄዶ ላይክ፣ ሰብስክራይብ እንዲሁም ኮሜንት ለማድረግ ይቸገራሉ። ዛሬ በዚህ ቪዲዮ በቀላሉ እንዴት የኢሜል አካውንት መክፈት እንደምትችሉ አሳያችኋለሁ። ለዚህ የዩቲዩብ አካውንት አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄም ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ላይክም ማድረግ ትችላላችሁ። አሁን ቀጥታ ወደ ዩቲዩብ አከፋፈት አመራችኋለሁ። አሁን ክሮምን ፍለጋ ስልካችን ላይ እንሮጣለን ማለት ነው። መጀመሪያ ክሮማችንን በቀላሉ በስልካችን ውስጥ ስለምናገኝ ክሮምን እንፈልጋለን ማለት ነው። የኔ ክሮም እዚህ ጋር ይታያል። ነገር ግን ክሮም የሌላችሁ ሰዎች ካላችሁ ፕላይ ስቶራችሁ ላይ ወይም አፕሊኬሽን የምታወሩበት ቦታ ገብታችሁ ክሮም ብላችሁ ሰርች ታደርጋላችሁ ማለት ነው። ክሮም ብላችሁ ሰርች ስታደርጉ እናንተ የመጀመሪያ ክሮም ብላችሁ ሰርች ስታደርጉ ክሮም ይመጣላችኋል ማለት ነው። ምን ብዙም አትጨነቁበት። ስለዚህ ክሮም ይመጣልኝ፣ ነገር ግን ኢንስታልድ ወይም የኔ ስልክ ላይ አለ እያለኝ ነው። በቀላሉ ኦፕን ብዬ ወደ ክሮም ገባለሁ ማለት ነው። ክሮም ከገባው በኋላ ግን የመጀመሪያ ማደርገው ነገር ምንድነው youtube.com ብዬ ክሮም ሰርች ላይ ወይም መፈለጊያው ላይ እጽፋለሁ ማለት ነው። ስለዚህ ዩቲዩብ ሰርች ብዬ youtube.com ብዬ ስጽፍ ቀጥታ ሰርች አደርጋለሁ። ወደዚህ አይነት ወደ ዩቲዩብ ይወስደኛል ማለት ነው። ስለዚህ እኔ አሁን ወደ ዩቲዩብ ደርሻለሁ። ነገር ግን እንደዚህ መጠቀሜ ሞር ለኔ ጥሩ ስሜት ስለማይሰጠኝ ወይም በቀላሉ ስለማልጠቀም 3 ነጥቧን ነካና ወደ ዴስክቶፕ ሳይዝ ወይም እንደ ኮምፒውተር ስልኬን መጠቀም እችላለሁ ማለት ነው። ስለዚህ መጀመሪያ ማድረገው ምንድነው 3 ነጥቧ ከላይ የምትታያለች አንግል ላይ ወይም በ3 ነጥብጣብ ቦታ ያለችውን እነካታለሁ ማለት ነው። ከዛ ዴስክቶፕ ሳይት የሚለውን እነካለሁ ማለት ነው። እቺኛው ማርክ ሳደርግ ወደዚህ ትንሽ ያስጠብቃቸዋል። ወደዚህኛው ሳይዝ ወይም እንደ ኮምፒውተር እንድጠቀም ያደርገኛል ማለት ነው። ከዛ ባሻገር በቀላሉ ወደ ታች አድርጌ እንደ ዴስክቶፕ ወይም እንደ ላፕቶፕ እንድጠቀመው ፖርትሬቱን ወደ በአውቶ ሮቴት እንዲያደርገው እነካለሁ ማለት ነው። አሁን እንደፈለግኩት ማዞር እችላለሁ ማለት ነው። ስለዚህ አሁን በዚህ ሁኔታ ውስጥ ሆኜ ዩቲዩቤን በቀላሉ ለመክፈት እችላለሁ ማለት ነው። መጀመሪያ እዚህ ጋር አሁን ከደረስን በኋላ የኔ ስም አለ። ምን የሚል በስተ ቀኝ በኩል ምን የሚል ስም ፎቶ አለ። ፎቶዬን ነካለሁ ማለት ነው። መጀመሪያ ፎቶዬን ስነካ ምን ያመጣልኛል? ስሜን ያመጣል ማለት ነው። ስለዚህ አሁን አዲስ ነው ለእናንተ መከፍተው እናንተ በቀላሉ ይሄን እያያችሁ እንድትከፍቱ ስለሚረዳችሁ ማለት ነውና ስለዚህ አሁን የመጀመሪያ ኢሜል የለንም። አዲስ ኢሜል ያስፈልገናል። ምክንያቱም በቀላሉ አሁን ጀምረን እንድንሄድልን ለኛም ሴኩርድ ነው። ምክንያቱም ማንኛውም ሰው ሃክ እንዳያደርግብን እንዳያጭበረብረን ይጠቅመናል ማለት ነው በቀላሉ። ስለዚህ ጎግል አካውንትን በመጠቀም ኢሜላችንን ወይም አስፈላጊውን ለዩቲዩብ ወሳኙን ነገር እንድንከፍት ያደርገናል ማለት ነው። ስለዚህ አሁን መጀመሪያ ማድረገው ምንድነው ጎግል አካውንት የሚለውን እነካለሁ ማለት ነው። ጎግል አካውንቱን ስነካ ቀጥታ ወዴት ይወስደኛል? ወደ ኢሜል አከፋፈት ነው የሚወስደኝ። ወደዚህ ስመጣ መጀመሪያ የነበረኝ አካውንት አለ። ለእናንተ ግን አዲስ መክፈት ስላለባችሁ የመጀመሪያው ኤን የምትለውን ፊደል እነካታለሁ ማለት ነው። ኤን የምትለውን ፊደል ስነካት ምርጫዎች ያመጣልኛል። ምርጫዎች ሲያመጣልኝ የነበረ አካውንቶች አሉ፣ እዚህ ጋር የነበሩ አካውንቶች አሉ። ስለዚህ አሁን ግን እንደ አዲስ ነው መክፈት የምፈልገው። ስለዚህ አድ አናዘር አካውንት የሚለውን እነካለሁ ማለት ነው። አድ አናዘር አካውንት ስነካ ቀጥታ ወዴት ይወስደኛል ማለት ነው? እንደ አዲስ ኢሜል እንድከፍት ያደርገኛል። ስለዚህ አሁን ስልካችሁ ላይ የእናንተን ፓስወርድ ታስገባላችሁ ማለት ነው። እኔም አስገባለሁ። ስለዚህ አሁን ቀጥታ ወደ ኢሜላችሁ ነው። እኔ አዲስ አካውንት ነው መክፈት የምፈልገው። የነበረኝ ከሆነ ሳይን ኢን አደርጋለሁ ኢሜይልን አስገብቼ፣ አለበለዚያ ግን አዲስ ልከፍት ነው። ስለዚህ ክሬት ኒው አካውንት የሚለውን እነካለሁ ማለት ነው። ፎርጌት የሚለው እንግዲህ የነበራችሁ ግን ኢሜላችሁን የፓስወርዳችሁን ከረሳችሁ ነው የሚለው። ስለዚህ እኔ ግን ለእናንተ አዲስ ለመክፈት ስለምፈልግ አዲስ ኢሜል ለመክፈት ክሬት አካውንት የሚለውን ትነካላችሁ። እንግዲህ እንዳያጠቃቅማችሁ ነው፣ ግን ፐርሰናል ዩዝ የምትለውን ሪከመንድ ያደርጋችኋለሁ ማለት ነው። ሶ አሁን ፐርሰናል
ለፐርሰናል ጥቅሜ ነው የምጠቀመው አካውንትን ካላችሁ ቀጣዩ ምንድነው ስማችሁ ነው። የኢሜይላችሁ ስም የመጀመሪያ ማን ይሆንላችሁ? እኔ አሁን የኛን የሁለታችንን ስም ለማስገባት እሞክራለሁ። ነባ የቀጣዩ ስም ግን እንደ ምርጫክ ነው። እንግዲህ ምርጫችሁ ከሆነ ማስገባት ትችላላችሁ። እኔ ግን ላስገባ ነባ ድንቋ። ስለዚህ ሁለተኛውንም ማስገባው ማለት ነው። አሁን ይሄን እስካስገባው በኋላ ጎ እለዋለሁ ወይም ኔክስት እለዋለሁ ማለት ነው። አሁን ዓመተ ምህረታችሁን ይጠይቃል። እንደቀላሉ እንደፈለገን እንምላው እስቲ። ቀኑ 5 እንበለው ወይም 8 እንበለው። መንዙ ማርች እንበለው። ዓመተ ምህረቱ ያው የእናንተን የራሳችሁን ይሄ እንደ ምሳሌ ስለሆነ 2000 እንበለው። ስለዚህ ይሄን አልነው። ከዛ ጀንደር ይለኛል። ምንድነው መርጠው? እኔ እንግዲህ ሜል ነኝ። በቀላሉ ጀንደሬን ሜል ብዬ መረጥኩኝ ማለት ነው። ከዛ ኔክስት እለዋለሁ። እስከዚህ በስነ ስርዓት እየመጣች እንደሆነ ተስፋ አደርጋለሁ። ከዛ ኔክስት እለዋለሁ ማለት ነው። ኔክስት ስለው አሁን ያም እንድመርጥ ያደርገኛል። አሁን እዚህ ውስጥ እንግዲህ ነባ ኤል ድንቋ የሚል አለ፣ ድንቋ ነባ ኤል የሚል አለ። ስለዚህ ከሁለቱ እመርጣለሁ ወይም አዲስ እኔ ክሬት አደርጋለሁ ማለት ነው። ከሁለቱ መምረጥ ትችላላችሁ ወይም እናንተ አዲስ ክሬት ማድረግ ትችላላችሁ። እዚህ ጋር አሁን ነባ ድንቋ። ስለዚህ ይሄን ነባ ድንቋ ብዬ ሰጠዋለሁ። ሌላ ከሌለው ይቀበለኛል፣ ካለው ስለዚህ ተቀብሎኛል ማለት ነው። የአሁኑ ይሰራል። ሌላ ሰው እንደዛ የተጠቀመ ስለሌለ ይሰራል ማለት ነው። አሁን ፓስወርዳችሁን የፈለገውን ፓስወርድ ታስገባላችሁ እንዳትረሱ ብላችሁ የምታስቀምጡትን ማለት ነው። እኔ ይሄ ለምሳሌ ስለሆነ ነባ ድንቋ ብዬ ነባ ድንቋ ብዬ ሞላለሁ ወይም የሆነ ነገር አስገባ 1 2 1 ብዬ ዝም ብዬ ላስገባ እችላለሁ ማለት ነው። ስለዚህ አሁን አልፎልኛል ማለት ነው። በቀላሉ አሁን ምን የሚል አካውንት ተከፍቶልኛል? ነባ ድንቋ የሚል አካውንት ተከፍቶልኛል ማለት ነው። አሁን ጨርሻለሁ። መጨረሻ ላይ ወደዚህ አይነት ቦታ ይወስዳችኋል። እናንተን ወደዚህ አይነት ቦታ ሲወስዳችሁ የጎግል ተርሞችና ፖሊሲዎችን እንግዲህ ትቀበላላችሁ ነው። መጨረሻ ላይ ሄዳችሁ አይ አክሰፕት አይ አግሪ ትላላችሁ ማለት ነው። አይ አግሪ ስትሉ እንግዲህ ይወስዷችኋል። አይ አግሪ አላችሁ። ከዛ ትንሽ ያስጠብቃችኋል። እንግዲህ እየከፈተላችሁ ነው ማለት ነው። አሁን ኢሜል ኦሬዲ ለእናንተ እየተከፈተ ነው ያለው ማለት ነው። በቀላሉ ኢሜላችሁን ምን አደረጋችሁ ማለት ነው። በዚህ አካሄድ ከፈታችሁ ማለት ነው። ስለዚህ አሁን እናንተ ኢሜል አላችሁ። አሁን ቀጥታ ወዴት ነው የምንሄደው? ኢሜላችሁ ኦሬዲ ተከፍቷል። ይሄ ይታያችኋል አይደለ? ፋይናሊ ነባል ድንቋ የሚል ኢሜል እኔ ከፍቻለሁ ማለት ነው። በቀላሉ ይሄን ስለከፈትኩኝ አሁን ወደ መጀመሪያ ቦታ ሄዳለሁ ማለት ነው። የመጀመሪያውን ኢሜላችንን በስነ ስርዓት ከፍተናል ማለት ነው። አሁን ቀጥታ ዩቲዩብ አካውንት ክሬት ልናደርግ ነው ወይም የዩቲዩብ አካውንት ልንከፍት ነው። የራሳችንን ብር ራሳችን ማኔጅ እንድናደርግ ማለት ነው። ስለዚህ አሁን ብር የምንሰራበትን የዩቲዩብ አካውንት ለመክፈት አሁንም ቅድም የገባንበት ክሮም እንገባለን ማለት ነው። ቅድም ምን ይዘናል? እኛ አካውንታችንን ይዘናል አይደለ? ነባ ድንቋ የሚለውን የኢሜል አካውንት ከፍተናል። ስለዚህ አሁን ዩቲዩብ ብለን ሰርች እናደርጋለን። ቀጥታ የዩቲዩብ.com ስንገባ አሁንም ወዴት ይወስደናል? ወደ ዩቲዩብ ይወስደናል ማለት ነው። በዩቲዩብ አካውንታችን ይወስደናል። ስለዚህ ቅድም ከላይ ስላዞርኩት አሁን ቀጥታ የቅድሟን የፎቶዋን ነው መነካው። ዩቲዩብ ልንከፍት ነው። ስለዚህ ዩቲዩብ ልንከፍት ስለሆነ ፎቶዋን ነካና ወደ ሴቲንግ ነው የምፈልገው። እዚህ ውስጥ ሴቲንግ እፈልጋለሁ ማለት ነው። ሴቲንግ መጨረሻ አካባቢ ምን አለ ማለት ነው? ሴቲንግ አለ። ስለዚህ ሴቲንጋችንን እንነካለን። ሴቲንጋችን ስነካ ቀጥታ ወዴት ነው የሚወስደው? ይኸው ነባና ድንቋ የሚል የመጀመሪያ የነበረ አካውንት አለ። ከዛ ባሻገር ደግሞ ቻናል ስታተስ እና ፊቸርስ የሚል አለ። እሱን አነካውም። ክሬት ኤ ኒው ቻናል። ይሄ ማለት አዲስ ዩቲዩብ ቻናል ልከፍቱ ነው። የእናንተን አዲስ ዩቲዩብ ቻናል ልከፍቱ ነው። ቅድም ኢሜል ከፍተናል። አሁን እቺን እንነካለን ማለት ነው። በቀላሉ ክሬት ኒው ቻናል የምትለውን ስትነኩ ወዴት አመጣችሁ ማለት ነው? ወደ እንደዚህ አይነት ሳይድ ይመጣችኋል። ምን ይላል? ሴሌክት ፒክቸር ይላል። ወይም የእናንተ ማንነት የሚገልጽ ፎቶ ከመጀመሪያ አዘጋጅታችሁ መሆን አለበት። አሊያም ካላዘጋጃችሁ አዘጋጅታችሁ መምጣት ትችላላችሁ። ግዴታም አይደለም። ካላችሁ ሴሌክት ፎቶ አድርጋችሁ ፎቶአችንን ማስገባት ትችላላችሁ። ፎቶ ከሌላችሁ ግን
በኋላ ማስገባት ትችላላችሁ ማለት ነው። ስለዚህ የመጀመሪያ ነገራችሁ የዩቲዩብ አካውንት ስማችሁን የማትቀያይሩት ስም እዚህ ጋር ማስገባት አለባችሁ። ኔም የሚለው ላይ አሁን ማትቀይሩት ስም ለምሳሌ ድንቋ እንደ ነባ ብዬ እኔ አስገባው። መጀመሪያ ነባ እንደ ድንቋ ስላለኝ ይሄኛው የማልቀይረው ስም ብሎ አስገባልኝ። ስለዚህ ባይ ዲፎልት ምን ያመጣል? ሃንድል የሚለው ላይ የእናንተ ዩቲዩባችሁ ለሰዎች ሼር የምታደርጉት ይሄ የኔ ሊንክ ነው የዩቲዩብ ሊንክ ነው ብላችሁ የምታስገቡት ይሄ ከታች ያለው ምንም መጻፍ ትችላላችሁ። ነገር ግን ስትጽፉ ዩቲዩብ በራሱ ይሄኛው ስም ሌላ ሰው ተጠቀመው አያስጠቅማቸው። አሁን የኔ ድንቋ እንደ ነባ የሚለው ከላይ ወሰደልኝ። ነገር ግን ሌላ መጻፍ እችላለሁ። ይሄኛውን አጥፍቼ ምን ማድረግ እችላለሁ? ነባ የድንቋ እናንተም የፈለጋችሁትን ማስገባት ትችላላችሁ። ነባ የድንቋ ስል እዚህ ጋር ራይት ምልክት ካስቀመጠልኝ ይሄ አካውንት ይሄኛው ዩዘር ኔም ወይም እንደዚህ አይነት ሊንክ የለም እያለኝ ነው ማለት ነው። ስለዚህ አሁን ክሬት የሚለውን እነካለሁ ማለት ነው። ክሬት ቻናል የሚለውን ስነካ ምን አደረገልኝ ማለት ነው? በቀጥታ አካውንቴን ክሬት እያደረገልኝ ነው ማለት ነው። አሁን ምን አይነት አካውንት አለኝ ማለት ነው? እኔ ይሄው ድንቋ እንደ ነባ አክቲቭ የሆነ አካውንት መስርቻለሁ ማለት ነው። እኔ አሁን የድንቋ እንደ ነባ የሚለው አካውንት አሁን በቀላሉ ምን አደረኩኝ ማለት ነው? እኔ መስርቻለሁ ማለት ነው። አሁን ላይኛው ደግሞ ፕሮፋይላችሁ ነው። ምን አይነት ፕሮፋይላችሁን አዘጋጅታችሁ የእናንተን ፕሮፋይል ፒክቸር ወይም እናንተን የሚገልጽ ማስቀመጥ ትችላላችሁ ማለት ነው። በቀጣይ እንትኑ ጋር ሌላኛው ቦታ እንደገና ስማችሁን እንግዲህ ሰዎች አላያችሁም። አሁን በቀላሉ ስም መቀየር ትችላላችሁ። ነገር ግን አንድ ከቀየራችሁ በኋላ ወደኋላ እንዳትቀይሩ፣ ቶሎ ከቀየራችሁ ሌላ ሰዎች ይወዛገባሉና እንዳይወዛገቡባችሁ ስማችሁን እንደገና አሁን ማየት ትችላላችሁ። አሁን የኔም ድንቋ እንደ ነባ ይላል። ስለዚህ ኢትስ ኦኬ። ሌላኛው ደግሞ ሃንድል ነው ወይም ሊንካችሁ ነው። የእናንተ ሊንክ እንግዲህ የኔ ይቀመጥ ችግር የለውም ብዬ ስላሰብኩኝ እናንተ ግን መቀየር ትችላላችሁ ከፈለጋችሁ ማለት ነው። ሌላኛው ዲስክሪፕሽን ነው። በጣም ወሳኝ ቦታችሁ ነው። ዲስክሪፕሽናችሁ ምንድን ነው? ለምሳሌ አሁን የነባና ድንቋ ኮንተንቱ ስለ አረበኛ ማስተማር ሊሆን ይችላል፣ ስለ ካፕሎች ሊሆን ይችላል፣ ስለተለያየ ነገሮች። ስለዚህ እዚህ ጋር እናንተ የሚገልጻችሁን ኮንተንት እኔ ይሄ ይባላለው በዚህ ቦታ ነው የምገኘው ወይም ስለዚህ ጉዳይ በዚህ እንትን አሰራጫለሁ፣ ቀልድን፣ አስተማሪ ነገርን፣ የሃይማኖት ነገርን ዋሬቨር የምትፈልጉትን ነገር ዲስክሪፕሽን ላይ ትጽፋላችሁ ማለት ነው። ስለዚህ በዚህ መልኩ ታስቀምጣላችሁ ማለት ነው። እንግዲህ የእናንተ የቻናላችሁ ሊንክ ይኖራችኋል። በስተመጨረሻ እንግዲህ አፕሎድ የምታደርጓቸው ወተር ማርኮች ይኖራሉ ቪዲዮአችሁ ላይ እንዲቀመጥላችሁ። አክቹአሊ እነዚህን ብቻ ከላይ ያሉትን ብቻ ከጻፋችሁም በቂ ሊሆን ይችላል። ፐብሊሽ ከዛ በኋላ ፐብሊሽ ታደርጋላችሁ ማለት ነው። ዲስክሪፕሽናችሁን ላይ ለምሳሌ እኔ ማይ ኔም ኢዝ ምናምን ብዬ እኔ ማስተማር የምፈልገው ምን እንደሆነ እጽፋለሁ ማለት ነው። ኤን ብዬ ላይክ የፈለኩትን እኔ ማስተላለፍ የምፈልገውን ብቻ ጽፌ ከዛ ምን አደርጋለሁ ማለት ነው። ፓብሊሽ የምትለዋለች ፓብሊሽን እነካታለሁ ማለት ነው። ስለዚህ ኦልሬዲ የኔ አካውንት ምን ሆነ ማለት ነው። አሁን ጎቱ ቻናል ይለኛል። ኦልሬዲ በቃ ቻናል አለልኝ ማለት ነው። አሁን በቀላሉ ቻናል ማለት ነው። በቀላሉ እኔ የምጠቀመው 0 ሰብስክራይብ የለውም በዚህ ሰዓት። እንግዲህ ለሰብስክራይብ መስራት ጀምራለሁ ማለት ነው በቀላሉ። ይሄ አሁን የኔ ቻናል ሳመሪ ነው። ምንም ቪዲዮ የለውም። ቪዲዮ ለመልቀቅ ከፈለጋችሁ ደግሞ ምን አላላችሁ ክሬኤት የምትላለች ስም ያጠገብ የእናንተ ስማችሁ አጠገብ ለምሳሌ ዲ ነው የሚለው ስም ያጠገብ ክሬኤት የምትላለች። ክሬኤት ላይ አፕሎድ ቪዲዮ የምትላለች ማለት ነው። ስለዚህ ቪዲዮ ሰርታችሁ በምትፈልጉት ሳይዝ ቪዲዮ ሰርታችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ጀምር የነበረኝን አካውንት ሰርች ላድርግ። ለምሳሌ አሁን ላይክ ለማድረግ ኮሜንት ለማድረግ እንዲሁም ሼር ለማድረግ የፈለጋችሁትን ለማድረግ ትችላላችሁ። አሁን እዚህ ጋር እስከብቼ ነባ እንደ ድንቋ ብዬ ሰርች ባደርግ ነባ እንደ ድንቋ ብዬ ሰርች ባደርግ የነበረውን አካውንቴን ያመጣልኛል። የነበረውን የኛን አካውንት በቀላሉ ያመጣልናል ማለት ነው። ስለዚህ ነባ እንደ ድንቋ የሚል አያችሁ አይደለ? በቀላሉ የተሰሩትን ቪዲዮዎችን ያመጣልናል ማለት ነው። ስለዚህ እዚህ ጋር ስገባ የነበረ አካውንት ነው ይሄኛው ማለት ሰብስክራይብ አረኩኝ ቻልኩኝ፣ እንዲሁም ደግሞ ማየት እችላለሁ፣ ላይክ ማድረግ እችላለሁ። እንደዚህ ላልቻላችሁ ሰዎች
በቀላሉ የምትችሉበት አጋጣሚ ነው ማለት ነው። ስለዚህ የራሳችሁን አካውንት በቀላሉ ባሳያችሁ ቅድመ ተከተል ሄዳችሁ የራሳችሁን አካውንት መክፈት ትችላላችሁ። የራሳችሁን ሜክ መኒ ማድረግ ትችላላችሁ በቀላሉ። ስለዚህ ይሄን በማድረግ እናንተም የገንዘብ ማግኛ ዘዴ ታገኛላችሁ ማለት ነው በቀላሉ። ቤት ውስጥ የምታደርጉትን ነገሮች ግዴታ ከባድ ነገር መሆን የለበትም። የእናንተን ኤክስፒሪየንስ ሼር ማድረግ ይሆን ይችላል፣ ያወቃችሁትን ሼር ማድረግ ይችላል። ይሄኛው አሁን ለምሳሌ ነባ እንደ ድንቋ የሚለው አብዛኛው ነገሩ አረብኛን ትምህርት ወደ ወላይትኛ መቀየር ነው። እንዲሁም ሌሎችም ትምህርቶች በቀላሉ አድሬስ ልናደርግ እንችላለን ማለት ነው። ይሄ እንግዲህ የዩቲዩብ አካውንታችሁን በቀላሉ መክፈት የምትችሉበትን ዘዴ ነው ያሳያችሁ። የተቸገራችሁበት ጥያቄም ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ። ቴንኪው በጣም